ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ቤተሰቦች ሰላም ናችሁ? ይመስገነው መድኃኔዓለም። እንዴት ነው ጾም? ደህና ነው? ቆንጆ ነው? እየበረታችሁ ነው? እግዚአብሔር ያበርታችሁ። እስቲ ስለ አንድ ነገር ላጫውታችሁ። በጣም እውነቴን ነው፣ ትልቅ የሆነ ስህተት እኛ እዛ ኢትዮጵያ ውስጥ የምንሳሳተው ስህተት ልንገራችሁ። ምንድን ነው? በግ ታርዳላችሁ፣ ፍየል ታርዳላችሁ። ያ የታረደው ከብት ደሙ ለመሬት መሆን አለበት፣ ወደ መሬት መፍሰስ አለበት። እኛ ግን ምንድን ነው የምናደርገው? ደሙን ደቅነን ጠብሰን እንበላዋለን። አያችሁ፣ ትልቅ ስህተት። ያንን እግዚአብሔር ያዘዘን ምንድን ነው? የከብቱን ደም ለምድር አፍስሰው፣ ወደ ምድር አፍስሰው። የከብቱ ነፍስ ያለው ደሙ ላይ ነው። ስለዚህ እኔ በመጨረሻው ጊዜ የከብቱን ደም ከምድር ወስዳለሁ፣ እጠይቃለሁ፣ መሬትን እጠይቃታለሁ፣ ምድርን እጠይቃታለሁ ይላል እግዚአብሔር። ስለዚህ አንተ ለምድር የታዘዘውን ለምድር የተሰጣትን አደራ አንተ እየወሰድክ ነው። አየህ፣ አንተ ጠብሰህ ትበላዋለህ፣ ደሙን ጠብሰህ ትበላዋለህ። እናስ ምድር መሰጠት የሚገባትን ስላልሰጣት ምድር የሚገባትን ለአንተ አትሰጥህም። አየህ፣ ትእዛዝን ትጥሳላችሁ፣ ትእዛዝን እንጥሳለን። ምድር የመሬቱ ማነው ደሙ የከብቱ ደም ምድር ትፈልገዋለች፣ እኛስ እንጠጣዋለን። ዛሬ ላይ ምድር በጣም አድርጋ የምትጠጣው የማንን ደም ነው? የሰውን ደም ነው። ትጋደላለህ፣ እርስ በርስ መተራረድ፣ እስከ መተራረድ አስቡት እናንተ። ፍየልና በግ መታረድና ደም መበላት ከተጀመረ ወዲህ የሰው ልጅ አንገት ላይ ቢላ ማሳረፍ ጀመረ። ማረድ በፊት ይወጋ ነበረ። አሁንስ ማረድ እንደዚህ እንደ በግ ያርደዋል። ይሄ ሁሉ ከምን የመጣ ነው? ከእኛ ስህተት ነው። አየህ፣ ወንድም ወንድሙን የሚገለው፣ ወንድም ወንድሙን የሚያርደው፣ የተፈቀደልህን ፍየልና በግ ባርደህ እንድትበላ የተፈቀደልህን ትተህ አልጠግብ ብለህ ስጋው አላጠግብ ብሎ የከብቱን ደም ለመሬት የተፈቀደላትን ደም ትወስዳለህ፣ ትጠጣለህ፣ ትበላለህ፣ ጠብሰህ ትበላለህ። አየህ፣ ወንድም ከወንድም እንዲጋደል፣ ወንድም ከወንድም ደም እንዲፋሰስ፣ ወንድም ወንድሙን እንዲያርድ የሆነበት አንዱም ምክንያት ይሄ ይመስለኛል ነው። አስቡታ። ለምን ያልታዘዝከውን ነገር ያልተፈቀደልህን ነገር ለምን ታደርጋለህ? እግዚአብሔር አልፈቀደልህም። ፍየሉን እግዚአብሔር ይመስገን አገራችን ውስጥ ከብት ሞልቷል። እንዲሁም ጥሬ ሥጋ እንደ ሱስ ሆኖብን የምንበላ ሰዎች አለን። ሱስ ሁሉ ከሰይጣን ነው ብዬ ካልኳችሁ ጥሬ ሥጋ መብላት ኃጢአት ነው ማለት ነው። እግዚአብሔር ምስክሬ ነው። ጥሬ ሥጋ ሱስ ነው። ጥሬ ሥጋ እጠግባለሁ የሚል ሰው የለም። ጥሬ ሥጋ አይጠገብም። ለምንድን? መንፈስ አለዋ፣ ደም አለው፣ ውስጡ ደም አለው። የተፈቀደልህ ጠብሰህ እንድትበላ ነው፣ ቀቅለህ እንድትበላ ነው። አንተ ግን ምን ታደርገዋለህ? ጥሬውን ትበላለህ። እዛ ጥሬ ውስጥ ምን አለ? ደም አለ። ለዚህ ነው የምንፋጀው፣ ለዚህ ነው የምንጋደለው፣ ለዚህ ነው የምንተላለቀው። ወንድሞቼ እህቶቼ፣ ኧረ እባካችሁ አሁን የሚመጣብን መዓትና ችግርና ችጋር እግዚአብሔር አይጣልባችሁ። አዎ፣ አባቶች የሚሉትን ስሙ። ዛሬ ወጣቶች ምንድን ነው የሚያደርጉት? በትንሽ ነገር ስሜታዊ መሆን። በትንሽ ነገር እናቱን ይክዳል፣ በትንሽ ነገር እህቱን ይክዳል፣ በትንሽ ነገር ወንድሙን ይክዳል፣ በትንሽ ነገር ጓደኛውን ይክደዋል። አይገርምም? እንዳትቻቻል፣ እንዳትፋቀር፣ እንዳትተሳሰብ የሚያደርግ የዚህ አይነቱ መንፈስ ነው። አየህ፣
ጥሬ ስጋ ትበላለህ። ጥሬ ስጋውን ኃጢአት ነው ብዬ ብላችሁ ላታምኑኝ ትችላላችሁ፣ ግን ኃጢአት ነው፣ ጥሩ አይደለም። የእግዚአብሔርን ሕግ ማፍለስ ነው፣ ማፍረስ ነው። አትብላ ብሎሃል። ጠብሰ ለምን አትበላም? እስቲ 1 ኪሎ ስጋ ጥሬ የምትበላውን መንፈስ መሆኑን እንድታውቁልኝ የምፈልገው ነገር ቢኖር 1 ኪሎ ስጋ ጥሬ ስጋ እና የምትበላውን ያህል 1 ኪሎ ስጋ ጠብሰ መብላት ትችላለህ? አትችልም። ጥብሱ ወዲያውኑ ያጠግብሃል። ለምን? ፍቃድ ያለው ነገር ነው። መንፈስ ቅዱስ በረከት አለው። ይሄኛው ጥሬ ስጋው ግን ከመንፈስ ጋር ነው የምትበላው። 2 ኪሎ ስጋ 3 ኪሎ ስጋ የሚበሉ ሰዎች አሉ። ለምንድን ነው ይሄ? መንፈስ እዛ ጋር እርኩስ መንፈስ መኖሩን እወቁ ማለት ነው። አያችሁ? ስለዚህ ጥሩ አይደለም፣ አይደረግም፣ አይበላም። ጥሬ ስጋ አይበላም። ማረጋገጥ የምትፈልጉ ከሆነ አንድ ሰው 1 ኪሎ ጥሬ ስጋ መብላት ይችላል። አንድ ሰው ግን 1 ኪሎ ስጋ ተጠብሶለት ሊበላ አይችልም። ምክንያቱም እዛ በሕግ ስለበላህ በረከት አለው። እዚህ ጋር ግን በስህተት ስለምትበላ ከአጋንንት ጋር ነው የምትበላው። ስለዚህ 2 ኪሎ ጥሬ ስጋም ቢመጣልህ ትበላለህ ማለት ነው። አየው። ስለዚህ ተዉ። ይሄ በዘልማድ የምታደርጉት ነገር ጥሩ አይደለም። ህዝብ ለህዝብ የሚጫረሰው ለዚህ ነው። የምንተላለቀው ለዚህ ነው። ወንድም ወንድሙን የሚገለው ለዚህ ነው። አንድ ሰው እርግጠኛ ሆኜ የምነግራችሁ ወይም የምታውቁት ነገር ነው። ፍየል ወይም በግ አርዶ ደሙን ደቅኖ ጠብሶ የማይበላ የለም። ይሄ ትልቅ ስህተት ነው። እባካችሁ ታረሙ፣ ንስሐ ግቡበት፣ ንስሐ ግቡበት። ስህተቶቻችንን የቱ ጋር እንዳሉ እኮ አናቃቸውም። ስሙ እስቲ እባካችሁ ስሙ። በምድር ላይ ብዙ እግዚአብሔር በረዥም ዕድሜ በረዥም ጤና ያቆየኝ ሰው ነኝ እኔ እና ስሙ፣ ከታላላቆቻችሁ ስሙ፣ አዳምጡ። በእግዚአብሔር እንዴ ሁሉ ነገር አይበላም። የተገኘ ነገር ሁሉ አይበላም። የተገኘ ነገር ሁሉ አይጠጣም። እባካችሁ አዳምጡ። ምን ሆንኩኝ ትላለህ? አሁን ሰላም እኮ የለህም። ራስን ተመልከተው፣ ራስሽን ተመልከችው። ሰላም የለሽም፣ የለህም። ለምን? የምናደርገው ነገር በሙሉ ፎልት ነው፣ ስህተት ነው። እግዚአብሔር የማይወደውን ነገር ነው የምናደርገው። እግዚአብሔርን እኮ የምታከብረው በምትበላው፣ በምትጠጣው፣ በምትራመደው፣ በምትናገረው እያንዳንዱ ነገር። ይሄ ጾም፣ ጸሎት፣ ስግደት የምትለውን ነገር ትተህ ማለት ነው። ትተህ ስልህ እንደ እሱ ብቻ እንዳይመስልህ ማለት ነው። ስለዚህ እባካችሁ ደሙን ለመሬት ተውለት። ፍየል፣ በግ፣ በሬ አርደህ ደሙን ቅርጫ ለምሳሌ በሚታረድበት ጊዜ ደሙን ደቅነው እዛ ከሳምባ ጋር ከምናምን ለድመት የሚሰጠውን እኔ ምን አይነት መንፈስ እንደገባ ኢትዮጵያ ውስጥ እኔ ይገርመኛል። እኔ አላውቅም። እኔ እነኝ ናቸው። አያችሁ፣ ወደ ሌላ ዝሙት፣ መጥፎ ዝሙት፣ ቁጥጥር የሌለው ዝሙት ውስጥ የሚከታችሁ ለዚህ ነው። ያልተፈቀደልህን ሁሉ ትበላለህ። ቀንዱም አልበላ ብሎ ነው እንጂ ትበላው ነበረ። አይደረግም። ለዝሙቱ፣ ለመገዳደሉ፣ ይሄ ግብረ ሰዶሙ የሚለቅህ ከምንድን ነው? ከምትበላው ነው፣ ከሚገባው ነው፣ ወደ ውስጥ ከሚገባው ነው ወደ ውጭ የምታወጣው። አየህ፣ ወደ ዝሙት፣ ወደ ተከለከለ ሁሉ ይወስድሃል። ደም ትበላለህ፣ ደም ትጠጣለህ፣ የከብት ደም ትጠጣለህ፣ ጥሬ ስጋ ትበላለህ። ይሄ ምን ያደርግሃል? እንደገና ደግሞ እግዚአብሔርን ትለምናለህ። የማይሆን ነገር እኮ ነው፣ የሚጋጭ ነገር። እንደዛ አይደረግም። እባካችሁ ወንድሞቼ እህቶቼ ታረሙ። በእግዚአብሔር ንስሐ ግቡ። ጥሬ ስጋ የምትበሉ ሰዎች ንስሐ ግቡ። ደሙን ጠብሳችሁ የበሬ የበግ የፍየል ደም ጠብሳችሁ የምትበሉ ንስሐ ግቡ። ከእንግዲህም አትብሉ። የቀረው እኮ የዶሮ ደም መብላትና ጠብሶ መብላት ነው የቀረው። የኛ ህዝብ፣ የኢትዮጵያ ህዝብ። አረ ጥሩ አይደለም፣ እግዚአብሔር አይወደውም። እና እንግዲህ ይሄንን እላችኋለሁ። እኔ መቼም መናገር የምችለው እንደ ልጅነቴ ጭቃ አላቦካም። እንደ ትልቅነቴ ይሄንን ሽበት እንደዚህ አንዠርግጌ
መጥፎ ነገር ከአንደበቴ ሊወጣ አይገባም፣ አይፈቀድልኝም። ስለዚህ ይህንን እላችኋለሁ። እንደው እውነት እግዚአብሔር መድኃኔ ዓለም በልባችሁ ያሳድርላችሁ። ለማድረግም እግዚአብሔር ፍቃዱ ይሁን፣ እንድታደርጉት ፍቃዱ ይሁን። ከዛም ንስሐ ግቡ፣ ንስሐ ግቡበት። ይህንን ያደረጋችሁ ሰዎች ንስሐ ግቡ። ለማንኛውም ሁሉ ነገር ጊዜው በጣም አስጊ ጊዜ ስለሆነ ንስሐ ግቡ። እግዚአብሔር ወላዲተ አምላክ እመብርሃን ጸጋን የተመላች ቅድስት ድንግል ማርያም ከእናንተ ጋር ትሁን፣ ከሁላችን ጋር ትሁን። ከሚመጣው ከሚያስፈራው ሁሉ ትጠብቀን። አሚን።